ልጁ ነኝ የሚካኤል ልጁ በቤቱ ያደኩ በልጁ የልቤ ብዬ የምጠራው ሚካኤል ለኔ አባቴ የልቤ ብዬ የምጠራው ሚካኤል አባቴ አንድ ክርስቲያን ወደ ክርስቶስ ሲሄድ መጀመሪያ ደግሞ የሚቀርበውና የሚያገኘው ማን ይመስላችኋል? ራሳችሁ ንገሩኝ። አንድ ክርስቲያን ወደ ክርስቶስን ለመፈለግ ሲጓዝ መጀመሪያ የሚያገኘው ማንን ነው? ሄሮድስን ነው። ማንን ነው የሚያገኘው? ታዲያ በቃ አሁን እኮ ሄሮድስ ነው የሚያስቸግረን። ቤተልሔም ለመድረስ ክርስቶስን ለማየት ከእናቱ እቅፍ ጋር ለማግኘት መጀመሪያ የሚቀድመው ሄሮድስ ነው። የእግዚአብሔር ብርሃን እየመራን እያለ ቢሆንም በመንፈሳዊ ጸጋ ውስጥ ልናልፍ በተስፋ ውስጥ ብንገኝም ትግሉ ከሄሮድስ ጋር ያለው ትግል የዋዛ አይደለም። ወርቃቸውንም ብራቸውንም አምልኮታቸውንም ይዘው ሄሮድስ ጋር ነው የተጠጉት። የክርስቲያኖች እንቅፋት ትልቁ ሄሮድስ ነው። ሄሮድስ የሚከተሉትን ስራዎች ያደረገ፣ ሰብአ ሰገልን ተቀበላቸው፣ በቤተ መንግስቱ አስቀመጣቸው፣ መገባቸው፣ አበላቸው፣ አጠጣቸው፣ አከበራቸው። ግን ልቡ ስውር ነው ሄሮድስ። ዓለም ልክ እንደዚህ ነች። ትቀበልሃለች፣ ታባብልሃለች፣ ትመግብሃለች። አንዳንድ ጊዜም ፍላጎትህን ለማሟላት በምታደርገው ትግል ውስጥ የመጀመሪያ ተሳታፊ ናት፣ ረዳት ናት፣ ታግዝሃለች። ወደ ቤተልሔም ስትሄድ ምንም የለም። ቀና ማለት ብቻ ነበር የሚያስፈልገው ወደዛ ለመሄድ። ግን ቀና ብለው እያዩ ከብርሃኑ አሁን ተለዩ። ብርሃኑ ቆመ። ሄሮድስ ጋር ሲደርሱ ወደ ላይ የሚያዩበት ብርሃን የለም። አሁን የሚያዩት ሄሮድስን ብቻ ነው። ወደ እግዚአብሔር አምላክ መንገድ ስትመጣ መንገድ ላይ የምታገኘው ሄሮድስን ነው። ኑሮህ ሄሮድስ ነው፣ ጊዜ ሄሮድስ ነው፣ ዘመንህ ሄሮድስ ነው፣ ቤተሰብህም ሄሮድስ ነው። የእግዚአብሔር የሆነውን ነገር ይከለክልሃል። እንደው ጸሎት ጀምራችሁ ቤተሰቦቻችሁ አልተሰላችሁ? አልፎም ተርፎ እንኳ በቤት ውስጥ ያሉት ባልና ሚስቶች አንደኛው ጸሎቱን ረዘም ካደረገ ወጡ ሊበርድ ነው ትላለች። ቡናው ፈልቶ እኮ ቀዘቀዘ ትላለች። መነከቱ ሰዓት አልፏል እኮ ቀነስ አድርገው ይሉሃል። ጠበቅ ስትል መንፈሳዊ ኃይልህ በርታት እየጨመረ ሲመጣ የውስጥ ተመስጦህ ከፍ ሲል ሄሮድስ ቤት ውስጥ ቁጭ ብሎ ብርሃንን ይከለክልሃል። አሁን ሰብአ ሰገላይ ብርሃናቸው የለም። ሄሮድስ ብቻ ነው አሁን የሚያዩት። ቀና ቢሉ የለም። ቀና ቢሉ አሁን ደስታቸው የሄሮድስ ምግብና መጠጥ ብቻ ነው። ሌላ ምንም አይነት ነገር የለም። ወደ ሰማይም እንዳያዩ ብርሃኑ ተጋርዷል። ለምን? እዛ ቤተ መንግስት ውስጥ የእግዚአብሔር ብርሃን አያርፍም። ሲወጡ ነው የሚታየው። ሲወጡ ነው በአይናቸው ላይ የሚበራው። ሲወጡ ነው የሚመራቸው። ካልወጡ አይታይም። ዛሬ ክርስቲያናዊ አኗኗራችንና በረካታችን ልክ በሄሮድስ ተነጥቀን ዝም ብለን ብቻ እዛው እየተድፈነፈንን መሰሪነትን በልቦናችን ውስጥ ተማረን። ሄሮድስ መሰሪ ነው። ብዙ ጊዜ ከሱ ጋር ከቆዩ ሰብአ ሰገል መንፈሳዊ ኃይላቸው ይዳከማል። የአባቶቻቸው ተስፋና የሚፈልጉትንም እድል አያገኙትም። እንዲህ ነው። አሁን እኮ ወደ ክርስቶስ ስትመጣ፣ ወደ አምላክ ስትመጣ ሁልጊዜ እንደ ታላቅ ግንብ ሆኖ የሚከለክልህ ሄሮድስ ነው። በቃ እጸልያለሁ ብለህ አትጸልይም፣ እሰግዳለሁ ብለህ አትሰግድም፣ አመልካለሁ ብለህ አታመልክም። ቤትህ ውስጥ ራሱ ቤትህም ይፋለመሃል። ከመሰረቱ ችግር ያለበት መሬት ከሆነ የእርግማን ልጆች የረገጡትም ከሆነ ሲያቃዥህ ነው የሚያድረው እና ተስፋህ ላይ አደጋ እየፈጠረ እንዳታገኘው፣ ከክርስቶስ ጋር እንዳትዋሃድ፣ በእግዚአብሔር ብርሃን እንዳትመራ፣ ኑሮህ ላይ ቅድስና እንዳይኖር፣ የልብህ ቡራኬም የእግዚአብሔር ፍቅር እንዳይሆን ሁልጊዜ ይታገላል ሄሮድስ። እየሰማችሁ ነው? ስለዚህ አንድ ክርስቲያን ሄሮድስ ጋር ካልደረሰ በምንም መንገድ ቤተልሔም አያገኛትም። እንግዲህ ለማምለጥ የሚደረገው ትግል ላይ ነው አሁን ያለ ነው። የእኛን ሄሮድሶች አሁን ቶሎ ለማምለጥ አንዳንዴ የራሳችን ይሄ ሎጂኩ ደግሞ በጣም የጨመረበት ዘመን ስለሆነ ማንኛውንም መጽሐፍ ገለጥ ስታረገው ሎጂክ ይሰጥሃል። ወደ ሳይኮሎጂው ስትሄድ፣ ወደ ርዕዮተ ዓለሙ ስትሄድ፣ ወደ ፍልስፍናው ስትሄድ፣ ወደ ትምህርቱ ስትሄድ፣ ወደ ባዮሎጂው፣ ወደ መድኃኒቱ አካባቢም ስትሄድ ሁሉ
የየራሳቸው ምናባዊ የሆነ አእምሮህን የሚሰርቁ ነገሮች አሏቸው። አንዳንዶቹም የሚያሳምኑ እየመሰለህ ትቀበለውና ስትሞክረው ካንተ ጋር አይጣጣምም። ላሳለፍካቸው ጊዜያቶች ትላለህ። እንደገና ደግሞ ይህንን ኡታ ሰብአ ሰገል ለመቀበል አይ እንሄዳለን እስክናገኘው ድረስ አሉ። እንግዲያው የታል ኮከቡ ይላቸዋል። ደግሞ እዛ የምርመራ ጀምሯል። እዚህ አንድ ቃል ታገኛላችሁ እንዲህ የሚል በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔ ደግሞ መጥቼ ሰግድለታለሁ። በጥንቃቄ ምን በሉ አላቸው? መርምሩ። እነሱ ከ2000 ዓመት በፊት መርምረው ጨርሰዋል። የአባቶቻቸው ራእይ ልቦናቸው ውስጥ ተጽፏል። ውስጣቸው ነው ያለው። ኃይላቸው በባህሪያቸው ውስጥ ነው። ይሄውም ደግሞ የዛሬው ትውልድ ሳይሆን ያለፈው ትውልድ ጸጋና ሞገስ ተከትሏቸዋል። አሁን እኛ ምን አለን እስቲ? ወደ አያትህ ዞር ስትል ጨሌ ታቅፋ ነበረ፣ በየውቃቢ ቤቱ ትዞር ነበር። ወደ ቅድመ አያትህ ዞር ስትል እንደዚሁ በተለያየ አይነት ጣዖት ውስጥ ነበረች። ስለዚህ እንዴት በተገለጠና በተከፈተ ሰማይ እንኑር? መዘዙ እኮ ሰፋ ያለ ነው። በዚህ በመናፍስቱ ዓለም ህይወት ውስጥ በደንብ ካስተዋልን እና በጥንቃቄ መርምሩ ይላል። ጠንቃቃ ነው ጠላት። ይኸውልህ አሁን አይነ ጥላ የለብኝም ስትል የኖርክ ሁሉ አሁን ድንገት ይመጡና አንዳንድ እናቶች ዋለኮ ሲባል አረ የለም እኔ ላይ 7 ዘር ማንዘሬ ክርስቲያን ነው ይላሉ፣ ይፎክራሉ። ፉከራ አላዋጣም። ፉከራ ለጳውሎስም እንኳ አልሆነለትም። በኋላ እኔ ማነኝ አለኩ። ትልቅ የነበረው ኃያል የነበረው አረ እኔ ትል ነኝ አለ። ዳዊትም እንደዚሁ ብርቱ የነበረው አረ እኔ ትል ነኝ አለ። ለዚህ ለስጋ የተሸጥኩ ነኝ አለ ጳውሎስም። ከእኔ እንዲለይ 3 ጊዜ ጸለይኩ አለ። ሰይጣኑ ማለት ነው። የብንያም ዘር ስለነበረት የተዋርሶ መንፈስ አለበት። ከእኔ እንዲለይ 3 ጸለይኩ፣ ግን ጸጋዬ ይበቃሃል አለኝ። መጨረሻ ሲሞት ነው የተለየው። እና በጥንቃቄ መርምሩ ይላል። ጠላት ይሄን ያህል ጊዜ ሰጥቶ ለዚህ አይነት ጉዳይ ቦታ ሰጥቷል። ለሰብአ ሰገል ትልቅ ቦታ ሰጥቷቸዋል። መንፈሳዊ በረከት መምጣት ሲጀምር አንዳንድ ጊዜም ጠላት ይከብሃል። አሁን ሰብአ ሰገል ተከበቡ፣ በደንብ ተከበቡ። እና እንሰግድለታለሁ በቃ ንገሩኝ አላቸው። እነርሱም ንጉሱን ሰምተው ሄዱ ይላል። በዘመኑ የነበረውን ትልቁን ሰው ሰሙት፣ ግን ውስጡ ሌላ ነው። እግዚአብሔር ይንገረን። ውስጡ ሁሉም ሌላ ነው ወገኖች። እግዚአብሔር አምላክ ሆይ ንገረን እንበለው። ሰምተው ሄዱ አይደል የሚለው? አደመጡት። ከሱ በላይ ትልቅ የለም፣ ከሱ በላይ ብርቱ የለም፣ ከሱ በላይ በዛ ቦታ ላይ በዛ ግዛት ውስጥ አዋቂ የለም። የህዝቡ መሪ ነው። ጊዜና እድል ሰጥቶት ንጉስ ነው። እስራኤልን በሙሉ ተቆጣጥሯል። እነሱ የሚፈልጉትን የሚከበረውን የተወለደውን የአይሁድ ንጉስ አሁን በኮከቡ ነበር የሚመሩት። አሁን ንጉሱ ሌላ ኮከብ ሆነና ቁጭ አለ። ሌላ ኮከብ ይጠብቃል። በቃ ሰምተውት ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበረ። ሕፃኑ ያለበት ቦታ ላይ እስኪቆም ድረስ ምን ይላቸው ነበር? ይመራቸው ነበረ። ኮከቡን ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ከሄሮድስ ወጡ። እግዚአብሔር ስሙ የተመሰገነ ይሁን። ከሄሮድስ ሲወጡ ማንን አገኙ? ደግሞ ኮከቡን አገኙት። የመጀመሪያው መሪያቸውን አገኙ። የመጀመሪያው መሪያችንን አላገኘንም እኮ። መሀል ላይ ሄሮድስ አላያችሁ። መንበርከክ መስገድ በምትፈልግበት ህይወት ውስጥ ሌላ ሄሮድስ ይመጣና ያዳክማል። በፍቅረ ነዋይ ባለን ሐሳብ እንቅልፋተን ስናደር በመንፈሳዊ ህይወት ባለ ውሳኔ ላይ እንቅልፋችን ይመጣል። ለነገ ለምናገኘው እቁብ ወይም ነገ ለሚመጣ ትርፍ ዛሬ እንቅልፋተን ስንጓጓ ለጸሎት በሚሆንበት ጊዜ አቤት ያለው አዚም አቤት አቤት አቤት። እንቅልፍ ያጣህበት ጉዳይ ለስጋዊ ትርፍ ነው። ለመንፈሳዊ የምትሰጠው ቦታ ግን ከህሊና ፈቃድ ጋር አይገናኝም፣ አይስማማም፣ ይጣላል። አሁን እነሱ ከመጀመሪያው መሪያቸው ጋር ተገናኙ። ኮከቡን ባዩ ጊዜ በታላቅ ደስታ
ሄሮድስ ቤት በገቡ ጊዜ፣ ቤተ መንግስት በገቡ ጊዜ ታላቅ ደስታ አይለንም። አስቡት፣ ዓለም ደስታን ለማምጣት ስንት ጊዜ ሞክርን። በትልልቅ የዩኒቨርሲቲ ተቋም መገንባት እንደስታለን ብለን ነበር። በዛ ውስጥ ረጅም ዘመናት የተማሩ ልጆች ለትውልዳቸውም ሆነ ለቀጣዩ ቤተሰብ የፍሬ ኃይል ሆነው ጸጋንና የተረፈረፈ ሞገስን ይሰጣሉ ብለን አስበን ነበር። አልሆነም። ደስታ አይመጣም ከላይ ካልተለቀቀ። ደስታ ያለው ከላይ ነው። በአመጋገብ መሻሻል ደስታ ይመጣል ብለን ጧት እንቁላሉን፣ ጥብሱን፣ ዱለቱን ከሰዓትም እንደዚሁ ቁርጡን፣ ክትፎውን፣ ማታም ራታችንን፣ ቅቅሉን፣ ምኑን፣ ውስኪውን ምኑን አልነው ደስታ ይመጣል ብለን ነው ታገልን። ግን ደስታ የለም፣ አልመጣም። በኋላ እንዲያውም ጨጓራ ያዘንና ማግሳት ጀመረ። ሳትበላ ሳትጠጣ ታገሳለህ ትላለህ። አለም ደግሞ ለማግሳት አንቡሃ ጩኸት ሁሉ አንቡሃ ሆነ፣ ጸሎት ሁሉ አንቡሃ ሆነ። ምን ዋጋ አለው? የለም፣ አልሆነም። ወደ ላይ ቀና ስትል ነው ደስታ ያለው። ይኸውልህ ደስ አላቸው፣ በታላቅ ደስታ እጅግም ደስ አላቸው። ወደ ቤት ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ከዚህ በኋላ እግዚአብሔር ደግሞ ስራውን ይጀምራል። መጀመሪያ በኮከብ ነበር የተመሩት፣ በኮከብ ብርሃን የተመሩት። አሁን ደግሞ ከሰገዱ፣ ከተንበረከኩ፣ ሳጥናቸውን ከከፈቱ በኋላ የበረከት ስራ እኮ እዚህ የምትባሉት ስለዚህ ነው። የኔን ድርሻ እየተወጣሁ ነው። የእናንተን ድርሻ ደግሞ ሳጥን መክፈት ነው፣ ኪሳችሁን መክፈት ነው። አይደል እንዴ? ድርሻ ነው። በቃ ይሄ ከውስጥህ በምታደርገው በጎነት ነው። እኔም ሳጥንን እከፍታለሁ እኮ አገልግያለሁ ብዬ የምመጻደቅበት ሁኔታ አይኖርም። የበረከቱ ጊዜ በረከት ተካፋይ መሆን አለብኝ። ይጨምራል እንጂ አይቀንስም። ስጡ ይሰጣችኋል የሚለውን ኃይለ ቃል ለዘመናት አምንበታለሁ። ደሞዝ የለኝም አይደል? በነፃ ነው እኮ የምናገለግለው አይደል እንዴ? እናንተ ለስላሳ ገዝታችሁልኛል፣ ምናልባት አንዳንድ ሰዎች ጋብዛችሁኛል። ይህ ሁሉ በክፍያ ቢሆን ግን ግራውንድ ፕላስ 4 ምናምን እንገነባለን። እንደ ቃልዮቹና እንደ ጠንቋዎቹ እንደ አስማተኞቹ ቢሆን ቀላል። የጨጓራ መድኃኒት አለ፣ የኩላሊት መድኃኒት አለ፣ የቺፌ መድኃኒት አለ ተብሎ እንኳ የሚገኘው ገንዘብ ቀላል አይደለም። የአይነ ጥላ ሁሉ አለ ይልሃል፣ ያሸና መድኃኒት አለ ይልሃል። ምን ዋጋ አለው? እንዴት ነው ነገሩ? የምናስበው እኮ አስቸጋሪ ነገር ነው። ልክ ሳጥኖቻቸው መጀመሪያ ልባቸውን ከፈቱ፣ ከዛ ሳጥናቸውን ከፈቱ። አንዳንድ ጊዜ የማይስማማን ሳጥንን ከፍትና ልባችንን አንከፍትም። ይሄ ጠባለው ማለት ነው። አንዳንዴ ልባችንን ከፍትና ደግሞ ሳጥን አንከፍትም፣ ይምታታብናል። ስጦታ ከሆነ ስጦታ ነው፣ ከሁለቱም መገናኘት አለበት። ሰብአ ሰገል ሁለቱም ነገር ነው የተገናኘው። ልባቸውም ሳጥናቸውም እግዚአብሔርን አመለከ። ከዚህ በኋላ ወደ ሄሮድስ አይመለሱም። እግዚአብሔር ስሙ የተመሰገነ ይሁን። ወዴት አይመለሱም? አይመለሱም። በቃ እንዲህ የሚል ቃል ታገኛላችሁ። እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ወደ ሄሮድስ እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ። እንዲህ እያሉ በጥንቃቄ እንደዚህ ያለን የጋበዘን ያበላን ያጠጣን ለተንኮል ነበር እንዴ ለካ አሉ። ሚስጥሩ የተገለጠው በሌላ መንገድ ሂዱ ሲላቸው ነው። በቃ ወደ ሄሮድስ እንዳትመለሱ፣ ሄሮድስ ሕፃኑን ሊገለው ይፈልገዋል። ስለዚህ እናንተ በጥንቃቄ መርምሩና እሰግድለታለሁ ያለው ውሸቱን ነው አላ። በሕልም ተረድተው አሁን የሕልም መረጃ እግዚአብሔር እኮ በሕልም መንገድ ይነግራቸዋል እኮ። አንዳንድ ጊዜ ብዙ የሚነግራቸው ነገሮች አሉ፣ ግን ስለማናገናዝበው በመንፈሳዊ ተስፋና ራእይ ውስጥ ስላልነበር መረጃዎቻችን በቀና መንገድ የተተረጎሙ አይደሉም። እና በሕልም ተረድተው በሌላ መንገድ ወደ ሀገራቸው ተመለሱ ይለናል።
ይሄ ነው እንግዲህ የጌታ ልደት። ሌላ መንገድ አለው። እሺ ለሀገራችንም ለሕዝባችንም እግዚአብሔር ሌላ መንገድ አለው። ለትውልዳችንም ሌላ መንገድ አለው። እኛ በስጋ ሌላው ዓለም ላይ ወደቅን፣ ተንጠለጠልን። እንድንወድቅ ነው የሚፈልጉት እኮ። የራሳችን የሆነውን ይዘን እንዳንቆም፣ በራሳችን በኩል ያለው ኃይላችን እንዳይጠናከር በጣም ይፈልጋሉ። ሻል ብሎ የሚወጣ ሰው ካለ ቀስ ብለው ተቆጣጥረው እንደምንም ብለው አዳክመው ጊዜውንና ዘመኑን ጨርሰው እስኪሞት ድረስ ይከታተሉታል። የተሻለ ሰው ካለ፣ የተሻለ የበረከት ሰው ካለ እና ይሄን ነው። ግን ከእግዚአብሔር ጋር ከሆነን ሌላ መንገድ አለን። ምቀኛውን፣ ሸረኛውን፣ የዘመኑን ኢሉሚናቲ እነ ባፎሜትን እነ ፍሪሜሰንስን እነዚህን ሁሉ እናልፋቸዋለን። እነሱ ረጅም ነው በሆነ እንደ ስከለተን። እነዚህ የአጥንት አምላኪ ነጮች ዛሬ ኢንዱስትሪውን ዓለም በሙሉ የያዙት በጠቅላላው ትውልዱን አምክነው ደብዛውን አጥፍተው እነሱ ብቻ ለመኖር የሚስገበገቡት በመንፈስ ባርነት የዘመቱብን እነዚህን ሁሉ የምናልፍበት ሌላ መንገድ አለን። ነጮች ወዳጆቻችኖች እኮ አይደሉም። አይምሰልም። ድሮ በስጋ ባርነት ዓለምን ቀጠቀጡ። አሁን በመንፈስ መጥተዋል። ምን እያደረጉ ነው? ሰይጣኑን እንኳ እያያዙ ይሄ አንዱን ሰይጣን በአንዱ ሰይጣን ነው የሚያዘው እና የነጩ ሰይጣን ይሄን አፍሪካውን ሰይጣን ይይዙና ወስደው ክፋት አስተምረው ሁሉንም ያዛቸው፣ አፍዛቸው፣ አደንግዛቸው ብለው አስተምረው አምጥተው እዚህ መልሰው ያስቀምጡታል። የሚገርም እኮ ነገር ነው። ድሮ ወዚህ በባሌ አካባቢ ፈረንጆች መጥተው ሰይጣን ይዘው ሄዱ እያሉ ይነግሩን ነበር እኮ። ሰይጣኑን ይዘውት ሄዱ። አስረው በሰንሰለት አስረው ይዘውት ሄዱ። አስረው ወስዶ የሚወስድ እንትን ሊመራመር መሰለ አሰልጥኖ ሊልክልህ እኮ ነው ወደዚህ። ለዚህ ነው የኛ ሰይጣኖች እዚህ የአፍሪካው ሰይጣኖች እንጀራ ስትበላ ይቀናል። የአበሻውማ ጭራሽ ብሶበት ከሌላው ዓለም በካልሲ ይቀናል። በካልሲ ጫማውን ተው። ይሄና ለምን ሆነ ስንል መንገድ አተን ነው። ክርስቶስ ጋር ስንጠጋ ሌላ መንገድ አለን። አያችሁ፣ ከክርስቶስ ስጋና ደም ጋር ስንያያዝ ምን አለን? ሌላ መንገድ አለን። ሌላ መንገድ ከክርስቶስ የዘላለም ሕይወት ጋር ስንጨባበጥ ሌላ መንገድ አለን። መንገድህን እስቲ ያሳየን ስንለው እኮ ሄሮድስንም ያሳየናል። በተስፋ ቃል ዝም ብሎ የሚሞሉንን መስሎ የታያቸውን እየተናገሩ ለልቦናችን እውነት እያስመስሉ የሚያወሩንን ሁሉ ያኔ ታቋቸዋላችሁ። ለካ ውሸት ነው፣ ውሸት ነው። ሄሮድስ ነፍሰ ገዳይ ነው። እኔ ሰግዳለሁ ያለው ውሸቱን ነው። ስለዚህ ብዙ ርዕዮተ ዓለሞች ወደ ሃይማኖት ይመጡና ጠጋ ይሉና የሚፈጥሩት ችግር የተወሳሰበ ነው። እግዚአብሔር ከሁላችን ጋር ይሁን። በክርስቶስ ስጋና ደም ታነጸን የመንግስቱ ወራሾች እንድንሆን አምላካችን ያብቃን። አሜን። ብዙ ነገሮችን ያዛባብሃል። የምትይዘውን በረከት እንድታጣው ይታገልሃል። የጨበጥከው ላይ በአንድ ጊዜ በማታውቀው መንገድ እንዲወድምና እንዲበክን ያደርግሃል። የነካኸው ያየኸው ሁሉ መባረክ ያቅተዋል። ደሞዜ የምትለው ነገር ላይም ምንም ውስጥ እንዳይገባ አድርጎ በረከት አልባ ያደርግሃል። ይሄ በስውር የሚገባው መንፈስ ነው። በስውርም የሚሰልቡህ አሉ፣ በስውርም የሚነጥቁህ አሉ። እግዚአብሔር በስውር የሚያይህ ከሆነ በግልጽ ይህንን ጠላትህን እንድትቋቋም የሚያግዝህ ታዲያ የዕለት አምልኮት ሲኖርህ ነው። ጠዋት 21 ማታ 21 ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ እያልክ ሰግደህ ወይ 27 ሰግደህ ስትወጣ እጅህን ወደ እግዚአብሔር ስለዘረጋህበት እጅህ የነካው ነገር ሁሉ ተባርኮ ይውላል። እየሰማችሁ ነው? ተባርኮ ይውላል። በቃ የምትጽፍም ከሆነ የምትጽፈው መልካም መልካሙን በጎ በጎውን ለአንተ የሚሆነውን ነው። እንዲህ ያላመለክበት እጅና ያልሰገድክበት ጉልበት ሁል ጊዜ በስውር ለሚያይ ጠላት እጅ ውስጥ ይገባል። ማታም ደግሞ ዝም ብለህ መተኛት አይደለም። በስውር ለሚያይባትህ እንደዚሁ ክብር ምስጋና ይግባ ብለህ ሰግደህ በርከክ ብለህ ጸልየህ ቅዱሳን እናመስግነህ የመላእክት እርዳታን ጠይቀህ በስውር ነው የሚያዩት። አንተ የምታየው ዓለማዊውን ነው። እነሱ የሚያዩት ጥልቁንም ከውስጥም ከላይም ከውጭም ነው። አይናቸው ብርሃናዊ አይን ነው። ኤክስሬ እንኳ አለን አይደል? እንደኛ በአቅማችን ይሄው ኤክስሬ አለ አይደል?
ስትፈልግ ኩላሊት፣ ስትፈልግ ሳምባህን የሚያያል አይደል? ይሄኛው ይሄ በሰው ሰውኛው ነው። ግን ነፍስህን አያይም እሱ፣ ወይም ሰይጣንን አያይም። ሚሊዮን ሰይጣን እያለ ኤክስሬ ውስጥ ብትገባ ሚሊዮን ሰይጣን አይታይም። የሚታየው ያንተ ስጋ ነው፣ ይሄ ስጋው ብቻ ነው። እና በውስጥ ግን ብዙ ጠላት አለ። ያንን የሚያጠቃልህ በስውር የሚያይባትህ ነው። በስውር የሚያይባትህ በግልጽ ጠላትህን ይዋጋልሃል ማለት ነው። እዚህ የምታየው ሁሉ በስውር የገባ ነው እንጂ ሲገባ እኔ ገብቻለሁ ያለ ሰይጣን የለም፣ እኔ ያስኩት ያለ የለም። ግን ጸሎት ቤት ካለህ መንበርከኪያና መስገጃ ካለህ ሲገባም ታውቀዋለህ። የምታውቀው ምንድን ነው? መንፈሳዊ ነገርህ ላይ ንቃት እንዳይኖርህ ያደርጋል። የመጀመሪያው ትልቁ አሰራሩ እሱ ስለ መንፈሳዊ ነገር የሚሰማህን ስሜቶች ማጥፋት ነው። እዚህ ላይ ደግሞ 3 አይነት ስሜቶች አሉ። ወደዚህ ቀደም ብለህ ዝም ብለህ ቤተክርስቲያን ትመላለስ እንደሆነ ተመላልሶ ይለምዳል እሱ። ይሄ እንዲህ አይነት ለማዳ ሰይጣኖች አሉ። ለማዳ አንበሶች እንዳሉ ሁሉ ለማዳ ሰይጣኖች አሉ፣ ለማዳ አጋንንቶች አሉ። ይመላለሳል አብሮህ። ግን አንዳንድ መሰረታዊ ነገር ላይ ህይወትህ በጠላት እጅ መያዙ ይታወቃል። አንደኛ ልጸልይ ስትል ይጠፋል። ሁለተኛ እሰግዳለሁ ስትል አቅም ያንሳል። በጎ ነገር አደርጋለሁ ስትል ደግሞ ያምሃል፣ ውስጥህን በሐሳብ ያምሃል። ቸርነትን፣ ቅንነትን በህይወትህ እንዳትይዘው ይፈልጋል። ይሄ ዝም ብሎ ማቶስቶስና ወሬ ብቻ መንሸዋከክ ብቻ ያበዛብሃል። ይሄ በቃ ወደ ቤተ ክርስቲያን የገባ ሾካካ ነው ማለት ነው። ሾካካ ሰይጣን አለ። ሹክክ ይልና አብሮ በቃ እዚሁ ይለማመዳል። ከዛ እንዳውም ውጪ ከምትሰራቸው ክፋቶች ይልቅ የበለጠ እዚህ ተመሳስሎ ከአንተ ጋር የሚሰራው ክፋት ይበልጣል። ይሄ እንዲህ አይነቱ ሞላጫ ሰይጣን ነው እና ይመሳሰላል ማለት ነው። ለዛ መመሳሰል ዋናው ትልቁ ነገር አለማምለክና ቅንነት አለመኖር ነው። የተፈጥሮ ቅንነት ማጣት የበለጠ ይህንን ሰይጣን ያሻሽለዋል። ይሄኛው አይነት ሰይጣኖች ቶሎ አይወጡም፣ ቶሎ አይያዙም። ምክንያቱም እናቃለን የሚል ባህሪያትም አላቸው። እውቀት አለን፣ በደንብ ወንጌል ተምረናል ወይም ደግሞ ማስተማር እንችላለን የሚልም ባህሪ አለው። እንዲህ አይነቱ መንፈስ ቶሎ መቆጣጠር አደገኛ ነው፣ በጣም ያስቸግራል። ሌላው ምንም ስለ መናፍስት ጉዳት ሳታቅ ወደዚህ ስትመጣ በቅጽበት የመነቃነቅ ችሎታ አለው። ቶሎ ይያዝልሃል። ለምን? ማምለክ ጀምረሃል፣ መስገድ ጀምረሃል፣ በመቁጠሪያ መግረፍ ጀምረሃል። ራስህን ለእግዚአብሔር አሳልፎ የመስጠት ኃይልና መንፈሳዊ ልምምድ እያደረክ ነው። እንዲህ ከሆነ ደግሞ ቶሎ ይያዛል። ቶሎ ለመያዙ ዋናው ምክንያት በእምነታዊ ኃይል በኩል እግዚአብሔርን እየፈራህ እየመጣህ ነው ያለው። ይህን ለመቆጣጠር ብዙ አያስቸግርም። ደግነትንም ቅንነትንም የበረከት ስራዎችንም ለመስራት ውስጥ ቶሎ ስለሚዘጋጅ የዚህ ጊዜ ምሕረቱ ፈጠን ይላል። የእግዚአብሔር ቸርነትም እግረ መንገዱን እየተገለጠ መንፈሳዊ ጥበቃውን ካንተ ጋር ያደርጋል። መንበርከክህና መጸለይም ዋጋው በግልጽ የሚታይ ይሆናል። ጠላትህን ታሸንፈዋለህ። ግደለው ከተባለ ሰይጣን እግዚአብሔር አትገለውም የሚለው መልእክት የሚያስተላልፈው በስውር የሚያይ አባታችን። ሌላው ቃሉ በስውር የሚያይ አባትህ አለ እንጂ በስውር የሚያይ አጎትህ አይደለም ያለው። ምንድን ነው ያለው? አባትህ ነው ያለው። አባት የሚሰጠው አለው፣ አባት የሚያወርሰው አለው፣ አባት የሚያካፍለው አለው፣ አባት የሚመገበው አለው፣ አባት የሚያለብሰው አለው፣ አባት የሚመራው አለው። አባት ሁሉንም የሚያደርግ ነው። ይሄ በስጋዊው አንጻር ሲታይ ማለት ነው። በመንፈሳዊው ሲታይ ደግሞ አባትህ በውስጥም በውጭም ሁሉንም ነገር ያደርግልሃል ማለት ነው። በስውር የሚያይ አባትህ በምን ይሰጣል? በግልጽ የተገለጸ ነገር ነው። በዓለም ሲታይ በግልጽ ለመስጠት በጣም እንቸገራለን። በስውር የሚያይ አባት ግን በግልጽ ለመስጠት ብዙም አይቸገርም። አንድ ወቅት አብርሃም ተሰዶ እንደነበረ እናስተውል። ተሰደደ፣ ረሃብ ያዘው። እግዚአብሔር ከተገለጠለት በኋላ ነው ስደቱ። ግን የሚገርመው ይሄ ነው። እዛው ነው ዘፍጥረት 12 ላይ ስታነቡ 2 ነገር ታያላችሁ። ሲባርከው፣ ሲቀድሰው፣ ተለይ ከወገኖችህ ሲለው፣ ከሀገርህ ውጣ እኔ ወደማሳየህ ምድር ሂድ ሲለው ከቆየ በኋላ በሀገሪቱ ላይ ረሃብ መጣ።
እግዚአብሔር ከተገለጠ በኋላ ከዛ ራበው ተጨነቀና በቃ ወደ ግብፅ እንሂድ አለ። ያ ሁሉ ታሪክ ያ ሁሉ ነገር አሁን ዝም የሚልበት ጊዜ አለ። ዝም አለው። ከዛ ግብፅ ደረሱና ምን አለ? አንቺ ሳራ ቆንጆ ነሽ። ሳራ ማለት ልዕልት ማለት ነው። በዕብራይስጥ ሳራ ማለት ልዕልት ማለት ነው። አንቺ ልዕልት ቆንጆ ነሽ፣ ውብ ነሽ፣ ግን እኔ ባሌ ነው አትበይ ባክሽ። አንቺን ለመውሰድ ብሉ ባሌ ነው ስትይ እኔን ይገሉና አንቺን ይወስዱሻል። እኔ እንዳልሞት ወንድሜ ነው በይ አለና ነገራት። በኋላ የፈርዖን ሰራዊት መጡና ምን ነች ስሉ እህቴ ነች አለ። ምንሽ ነው? ወንድሜ ነው አለች። ከዛ እንደዛማ ከሆነ በቃ ብለው እሷን ይዘዋት ሄዱ። በዛች ሌሊት እግዚአብሔር ስራ ጀመረ። በሳራ መወሰድ እግዚአብሔር ስራ ጀመረ። ለምን? ገና ከሳራ የሚወለደው የድንግል ማርያም ዘርና የኢየሱስ ክርስቶስ መገለጥ የሚታይበት ነገድ ገና ይወጣል። ገና እኮ ነው፣ ገና ነበር። ግን ቢሆንም ሰይጣን ትግል ጀመረ የሳራን ሕይወትና ዘመን ለማዳከም። በሌሊቱኑ እግዚአብሔር ስራውን ጀመረና ሁሉንም በፈርዖን ዙሪያ ያለውን ሰራዊት ሁሉ ሆዳቸው አብጦ ተነፍቶ አደረ። በኋላ ሲቃዥ ፈርዖን የአብርሃም ሚስት ነች መልስ አለው የእግዚአብሔር ድምፅ። በማዕበል ውስጥ በስቃይ ውስጥ እግዚአብሔር ተናገረ። አንዳንዴ እንዲህ ነው። አሁን ካልተቸገርን የእግዚአብሔር ነገር አንሰማም። እኛ ኢትዮጵያውያን አስቸጋሪዎች ነን። ካልተቸገርን ካልተሰቃየን ወደ አምልኮት አንመጣም። በታሪክም እንደዚሁ ነን። ስለዚህ ዲያብሎስና ሰራዊቱ ይሄው ተፈታና ተለቀቀ። በእያንዳንዳችን ላይ ግራ መጋባትን ተከለብን። ግራ መጋባት በቃ ያየነው፣ የሰማነው፣ የነካነው፣ ያሰብነው፣ ያቀድነው ሁሉም ነገር ግራ መጋባት። ከዛም በኋላ ሳራ ወደ አብርሃም ስትመለስ እግዚአብሔር ለፈርዖን ተናግሮ ነበርና እርቦኛል ያለው አብርሃም በብዙ ግመሎች የተጫነ ሀብትና ወርቅ፣ ብዙ አገልጋዮች፣ ብዙ እንስሳት፣ ብዙ በጎች፣ ብዙ ፍየሎች ከመንግስት ተላከለት። ፈርዖንም መጥቶ አንተ የእግዚአብሔር ሰው ሆይ አለው። አንተ የእግዚአብሔር ሰው ሆይ ለምንድን ነው እንደዚህ ያላልከኝ? ርስት ከዚህ በኋላ ከዚያ በዚህ ምድር ይሄ በሙሉ ላንተ ሰጥቻለሁ አሉ። ለከብቶች፣ ለፍየሎች፣ ለበጎች፣ ለግመሎች፣ ለአገልጋዮች የሚሆን ርስት ይሄን በሙሉ ውሰድ አለው። ተመልከት እንግዲህ የአብርሃም ፍርሃት ሌላ፣ የእግዚአብሔር ክፍያ ሌላ። አለ ሀገሩ፣ አለ ዘሩ፣ አለ ቦታው፣ አለ ሀብቱ፣ አለ ገንዘቡ ባለ ገንዘብ፣ ባለ ሀብት፣ ባለ ሀገር ሆነና ኖረ። እግዚአብሔር ስሙ የተመሰገነ። ሳራ ስትሞትም በነበረበት ጊዜ በከነአን ምድር የቄጢ ዘሮች የሚባሉ ነበሩ። እነሱ የያዟትን ምድር ለመቅበሪያ ትሆን ዘንድ እባካችሁ ስጡኛል። ቄጢ ማለት ቀጥታ በእኛ ሲተረጎም አሰቃቂዎች ማለት ነው። የአሰቃቂ ዘሮች ለአብርሃም ርስት እንዲሆን፣ ለመቃብር ርስት እንዲሆን የአሰቃቂዎቹ ዘሮች ምን አሉ? አንተ ከእግዚአብሔር አለቃ ሆነህ የመጣህ ነህ እኮ። ኧረ ይሄውና ይህንን የኤፍሮንን ምድር ለሳራ መቅበሪያ ይሆንህ ዘንድ ርስት ሰጥተንሃል አሉ። አይ በገንዘብ ልክፈል አለ። በገንዘብ ከፍሎ ያችን ርስት ወዲያውኑ የቄጢ ዘሮች ርስት የነበረችውን ኬብሮን ብሎ ስሟን ጠርቶ በኬብሮን ሳራ ልዕልቲቱ ተቀበረች ማለት ነው። ሳራ እንኳ ሞታ በችግር ጊዜ አብርሃም ርስት አልባ ነበረ። የመጀመሪያው የአብርሃም ርስት ኬብሮን ሆነች። እግዚአብሔር ስሙ የተመሰገነ ነው። ኬብሮን ማለት የቃል ኪዳን ምድር ማለት ነው። እግዚአብሔር ይኸውልህ እንግዲህ ምንም በሌለህ ጊዜ ሁሉ እንኳ ከምንም በላይ ሁሉም ነገር እንዳለህ አድርጎ ያዘጋጅልሃል። በስውር የሚያባትህ በግልጽ ይሰጥሃል። በአደጋ በችግር ጊዜ በመዓት ጊዜ 3 ደቂቅን ተመልከቱ። ህዝቡ ሁሉ ጠልቷቸው
አፈር ብሉ ብላቸው ድራሻቸው ይጥፋ በእሳት ይቃጠሉ ተብሎ ያ ሁሉ የእሳት ነበልባል ተዘጋጅቶ በመካከሉ በግልጽ መጣ ማለት ነው። ቅዱስ ገብርኤል በግልጽ መጣ። በስውር የሚያይ አባትህ በግልጽ ይሰጥሃል። ለዚህ ነው አባቶቻችን በየዋህነት ጸልየው አገርንም ወገንንም ጠብቀዋል። ዘመናዊ መሳሪያ ከሚጠብቀው በላይ በእግዚአብሔር እሳት አገር ጠብቀዋል። በእግዚአብሔር እሳት ወገን ጠብቀዋል። ወይም ስለ ወገናቸው በእግዚአብሔር ስምና ክብር ታማኝ ሆነዋል። ዛሬ በየቦታው በየቦታው ችግር ነው። በየቦታው ስርቆት ነው። በየቦታው ሌብነት ነው። በየቦታው ችግር ነው። ስለዚህ እኛ ሁለንተናዊ የሆነው ነገሮች ውስጥ የእግዚአብሔር ክብርና ጸጋ እየጎደለ በመጣበት አኗኗር ውስጥ ነው የምንኖረው። በስውር የሚያይ አባትህ በግልጽ ይከፍልሃል የሚለው መንፈሳዊ ኃይል ለመያዝ እድሉን ስናጣ ከድምጾቻችን ከአነጋገሮቻችን ጋር ጭምር ነው ሁለንተናዊ የሆነ ባዶነት እየታየ የሚመጣው እና በስውር የሚያይ አባትህ በግልጽ እንዲያይ ዛሬ የሚያስፈልገን ጾም፣ ጸሎት፣ መንበርከክ፣ አምልኮት ከማንም በላይ ከምናሳየው ነገር በላይ ትልቅ ዋጋ ያለው ነው። ትልቅ መንፈሳዊ ሞራልና መንፈሳዊ ጥበብን የሚይዝ ነው። በስውር የሚያይ አባትህ 3 ነገርን ያሟላልሃል። አንደኛው ውስጥህን በመለኮታዊ ኃይሉ ይጠብቅሃል። ሁለተኛው ውጫዊ ኑሮህን በበረከትና በመንፈሳዊ ተስፋ ይጠብቅሃል። ሶስተኛው የሚሰጥህን ነገር አስቀድሞ እርሱ እንዲያዘጋጅ አንተ በቂ ጊዜና ሰዓት ትሰጠዋለህ። ከዛ ያዘጋጅልሃል። እነዚህ 3ቱ ነገሮች ከጎደሉን ሁሉንም የምናዘጋጀው እኛ ስለሆንን ይዝረከረክብናል። አየህ፣ እዚህ ጋር ስለ እንጀራ ስትደግም እዚህ ጋር ሰላቢ ይወስድብሃል። እዚህ ጋር ስለ ደሞዝ ስትሰራ እዚህ ጋር ገንዘብህ በቂ አይደለም። የሚቸኩል ጊዜ አለ። በረከትን የሚፋለም ጊዜ አለ። በረከትን የሚፋለሙ ሰዎች አሉ። የማይበቃቸው የማይጠግቡ አሉ። ምንም የማይረኩ አሉ። እነሱ በአንድ በኩል ይፋለሙሃል። ትደክማለህ፣ ምስጋና የለም። ትጥራለህ፣ ምንም የለም። እንደገና ሰርተህም ትበሳጫለህ፣ ደክመህም ትበሳጫለህ። ህሊናህ በቃ ካንተ ጋራ ራሱ የአእምሮም የሁሉም ነገር መከራ ነው። እግዚአብሔርን ስላላካፈልከው በሐሳብ በቃ አንተው ብቻ ትጨነቃለህ። የአእምሮ መድኃኒት ይሰጥሃል። በቃ ማንቀላፊያ ስትተኛም ስትነሳም ኪኒን ይሰጥሃል። ለመንቃት 1 ኪኒን፣ ለመተኛት 1 ኪኒን፣ 2 ኪኒን ትወስዳለህ ማለት ነው። ለመበረታታት ሌላ ውጪ እንደዚህ ነው። በቃ ለመንቃት ገና ብድግ ይሉና እንዲነቁ 1 ኪኒን ወስዱና ይተኛሉ፣ ይነቃሉ። ለመተኛት ደግሞ ቀደም ብለው ገና ፀሐይዋ ሳትገባ 1 ኪኒን ይወስዳሉ፣ ማታ ይተኛሉ። ስለዚህ ሰውነታቸው በመንፈሳዊ መለኮታዊ ኃይል የሚመራ ሳይሆን በኪኒንና በዚህ በቅዠቱ ዓለም መንፈስ የሚመራ ሆኖ እየተሰቃየ ያለን ትውልድ ነን። ለዚህ መድኃኒቱ ታዲያ ጾምና ጸሎት ነው። አሁን ጾም ጀምረናል። ሰውነታችን አስፈላጊውን ነገር በደንብ እንዲዘጋጅ ያደርገዋል። በልተን ያተረፍነው ነገር አሁን ከመናፍስት ጋር መብላት ነው፣ ከአጋንንት ጋር መብላት ነው እና አሁን ያን ሁሉ ለመቋቋም እንድንችል በስውር የሚያይ አባትህ በግልጽ እንዲሰጥህ በጾምና በጸሎት የመኖር እድላችንን ማስፋት ይጠበቅብናል። በዕለት ኑሯችንም ውስጥ የአምልኮት ኃይል መገለጥ አለበት። ልዑል እግዚአብሔር ከሁላችን ጋር ይሁን። በክርስቶስ ሥጋና ደም ታተመን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃል። ልጁ ነኝ የሚካኤል ልጁ በቤቱ ያደኩ በልጁ የልቤ ብዬ የምጠራው ሚካኤል ለኔ አባቴ የልቤ ብዬ የምጠራው ሚካኤል አባቴ